አሜሪካ ወታደሮችን አስገራሚ ስነ ስርዓት ስታዩ በጣም ትደነቃላችሁ። ምግብ በሚበሉበት ጊዜ ቀጥ ብለው እንደ ሮቦት የሚቀመጡ ሲሆን ለመብላትም ሆነ ለመጠጣት ጭንቅላታቸውንም ዝቅ ማድረግ አይችሉም። ከእያንዳንዱ ጉርሻ በኋላ ወታደሮቹ የጎረሱትን እስኪጨርሱ ድረስ ሹካቸውን ያስቀምጣሉ። በምግብ መመገቢያው ውስጥ የቴብል መሪው ከተናገረ እያንዳንዱ እንቅስቃሴዎች ይቆማሉ። ይህ የዲሲፕሊን ስርዓት ለቲቪ ፕሮግራም የሚውል ሳይሆን አዲስ ወታደራዊ ምልምሎች የሚለማመዱት አንዱ የሥልጠና አካል ነው። ከካፌው ሲወጡና ሲገቡ ያለው ጊዜ ሳይቆጠር አጠቃላይ የምግብ ሰዓት 20 ደቂቃ ብቻ ነው። አመጋገባቸውም ቢሆን እጅግ የተመጣጠነ ሲሆን ለወንዶቹ 4700 ካሎሪ፣ ለሴቶቹ ደግሞ 3000 ካሎሪ ያለው ምግብ መመገብ ይጠበቅባቸዋል። በተጨማሪም የውትድርና ካምፑ የሰልጣኞችን ቁመት ከክብደታቸው ጋር እንዲጣጣም በየጊዜው የሚቆጣጠር ሲሆን ውፍረት ያለባቸው ሰዎች ምግባቸው በግማሽ እንዲቀንስም ይደረጋል። ወታደሮቹ ምግብ ሲቀበሉም ሆነ ሲቀርቅላቸው በከፍተኛ ስነ ስርዓት መሆን እንዳለበት ይነገራቸዋል። በምግብ ወቅት በስልጠናቸው ዙሪያ ጥያቄዎችን ድንገት የሚጠየቁ ሲሆን ይህ ሁሉ ለስልጠናቸው የሚጠቅም እንደሆነም ተነግሯል።